ላለፉት 40 ዓመታት በታሪክ ታይቶ የማይታወቅ ከባድ ማዕቀብ ተጥሎባታል። ለአራት አስርት ዓመታት ኢራን እንዲህ ተብላለች። ነዳጅ መሸጥ አትችይም፣ መድኃኒት መግዛትም አትችይም፣ አዳዲስ መሳሪያዎች መግዛት አትችይም፣ የአሜሪካን ዶላር መጠቀምም አትችይም። እስቲ አስበው፣ ለ40 ዓመታት ባንክ አካውንት ቢዘጋ፣ ምግብና የሚያስፈልግህን ነገር መግዛት ብትከለከል ምን ትሆናለህ? ኢራን ግን አልፈራረሰችም። ይልቁንም ራሷን አላመደች። አዳዲስ ቴክኖሎጂ እንዳይገባ ሲታገድባት የኢራን መሐንዲሶች የሌሎችን ሀገራት ቴክኖሎጂ በመበታተን እንደገና በመገጣጠም ወይም ሪቨርስ ኢንጂነር በማድረግ የራሷን ድሮኖችና ሚሳይሎች ሰራች። ነገር ግን ትልቁ ሚስጥር ይሄ ነው። የኢራን ኃይሏ መሳሪያ ወይም ሚሳኤል ሳይሆን ጽናት ወይም ኢንዱራንስ ነው። ኢራን በኢኮኖሚ ማነቆ ውስጥ ወድቃ መጥፋት ነበረባት። በዚህ ጦርነት አሜሪካና እስራኤል የተረዱት አንድ ነገር አለ። ኢራን ማለት በውሃ ውስጥ መተንፈስ የተማረች ሀገር መሆኗን ነው። በጫና ውስጥ ከመፈራረስ ይልቅ ራሷን ከአስቸጋሪ ሁኔታዎች ጋር አላመደች። በውስጥ አቅሟ መገንባት ጀመረች። አማራጭ መንገዶችን ፈጠረች። በመከራ ውስጥ ሆና መትረፍን ብቻ ሳይሆን መጠናከርንም ተማረች። እስራኤል እንደ አነጣጣሪ ብትሆን፣ ኢራን ደግሞ መፈራረስን እምቢ ያለች ጋሻ ናት። ታዲያ እኔ ከኢራን ምንድነው የምማረው ካልክ፣ ይኸውልህ ሁኔታዎች አመቺ ሲሆኑ ማንም ሰው ውጤታማ ሊሆን ይችላል። እውነተኛ ጥንካሬ ግን የሚገነባው ሁሉም ነገር ካንተ በተቃራኒ በቆመበት ወቅት ነው። ያኔ ወደፊት ስትራመድ ጀግና ነህ። ያለማንም ዕውቅና ያለማንም ድጋፍ ፈጣን ውጤት ሳይታይህ አጎንብሰህ ጉዞህን ስትቀጥል ነው። ይሄ ነው ጽናት ማለት። ጫና ሲበዛብህ፣ ገንዘብ ስታጣ፣ ሰዎች ዝቅ አድርገው ሲያዩ፣ ዓለም ሁሉ ባንተ ላይ ሲነሳ ኢራንን አስታውስ። ያጋጠሙ እጥረቶች፣ ችግሮች ላንተ መሰናክል አይደሉም። ማን እንደሆንክ የምታሳይበት ትልቅ ዕድል ነው። ትምህርቱ ከሁሉ በላይ ጠንካራ ብልህ መሆን ሳይሆን ከሁሉ በላይ መቆየት፣ መጽናት ነው ያለብህ። በህይወትህ ውስጥ ተራውን ሰው ከልዩ ሰው የሚለየው ይሄ ነው። አንተ በህይወትህ ሁኔታዎች አሰልቺ ሲሆኑ በቋሚነት መቀጠል ትችላለህ ወይ? ምንም ሽልማት በሌለበት ሰዓት ስራህን፣ ትምህርትህን፣ ጥናትህን፣ ጥረትህን መቀጠል ትችላለህ ወይ? ሁሉም ነገር ቀርፋፋ በሚሆንበት ጊዜ ወደፊት መግፋት ትችላለህ ወይ? ምክንያቱም አብዛኛው ሰው የሚሸነፈው ደካማ ስለሆነ አይደለም፣ የሚሸነፈው ስለሚያቆም ነው። መጀመር ማንም ይችላል፣ መጨረስና መጽናት ግን የጥቂት አሸናፊዎች ጸባይ ነው። ጽናት ያስፈልግሃል። ሶስተኛ አሜሪካንን እንይ። አሜሪካ ግዙፍ የሆነ እውነተኛ ኃይል አላት፣ በጦር መሳሪያ፣ በኢኮኖሚና በቴክኖሎጂ ማለት ነው። ነገር ግን ይህን ኃይሏን በመላው ዓለም ላይ ይበልጥ የሚያገዝፈው በእኛ አይምሮ ውስጥ የሳለችው ስዕል ነው። የአሜሪካ ትልቁ ጥንካሬ ወታደራዊ ኃይል ብቻ አይደለም፣ ረቂቅ የሆነ ሌላ ነገር ነው። ትረካ፣ ናሬቲቭ፣ ዓለም እውነታውን እንዴት ማየት እንዳለበት የመቅረጽ ብቃት። በምን በኩል ካልከኝ፣ በመገናኛ ብዙሃን፣ በቴክኖሎጂ፣ በባህል፣ በታሪክ አወቃቀር። እስቲ አስበው፣ ፊልሞች፣ ዜናዎች፣ የማህበራዊ ትስስር ገጾች፣ ሶሻል ሚዲያዎች፣ እነሱ መረጃ ብቻ እኮ አይሰጡህም። አንተ ለነገሮች የምትሰጠውን ትርጉም ይቀርጹታል እንጂ። ይሄ ሶፍት ፓወር ይባላል፣ ለስላሳ የበላይነት። ሆሊውድን የተጠቀመችው ለፊልም ብቻ አይደለም፣ የኛን አይምሮ ለመቅረጽ ወይም ብሬንዎሽ ለማድረግ ጭምር ነው። ላለፉት 50 ዓመታት እያንዳንዱ ፊልም የነገረን ታሪክ አለ። አሜሪካዊ ወታደር ማለት ጀግና ነው። አሜሪካዊ ሰላይ ማለት ከሁሉም የበለጠ ብልህ ነው። ይህንን ነግረውናል።